ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አለሁ አልሐምዱሊላህ። ዛሬ እንግዲህ የሚገራርሙ እቃዎችን ይዤ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። እንደምትመለከቱት ይሄ ባለ 5 ተከፋች ኪችን ነው ማለት ነው። የሚገራርሙ ነገሮች መያዝ ይችላል ማለት ነው። ከላይ እንደምትመለከቱት ከዚህ በኩል እንደዚህ 3 መሳቢያ ያለው፣ በዚህ በኩል ደግሞ እንደዚህ ይከፋፈታል ማለት ነው። ለአጠቃቀም ምቹ አድርገን ሰርተናል ማለት ነው። የዚህ ዋጋ አሁን በአሁኑ ሰዓት 38 ሺህ ብር ነው ማለት ነው። 38 ሺህ ብር እየሸጥነው እንገኛለን ማለት ነው። የሚገርም ኪችን ነው ማለት ነው። ለአጠቃቀም ምቹ የሆነ ኪችን ነው። እዚህ ጋር እንደምትፈልጉት መጠቀም ትችላላችሁ። ስፋቱ 2 ሜትር ቁመቱ ደግሞ 2 ሜትር ከ20 ነው ማለት ነው። ወደ ቁም ሳጥኑ ስንመጣ ደግሞ እንደዚህ 2 ሜትር በ2 ሜትር የሆነ ቁም ሳጥን አለ ማለት ነው። ከውስጥ እንደዚህ 4 መደርደሪያ አለው ማለት ነው። ብዙ ልብስ መያዝ የሚችል ነው ማለት ነው። ዲዛይኑ ሁሉም በሚያምር ሁኔታ ሰርተነዋል ማለት ነው። እንደዚህ ጀገራ በቃ እንደምትመለከቱት ጀገራ አይነት ነገር ነው ያለው ማለት ነው። የሚያምር ቁም ሳጥን ነው ማለት ነው። የዚህ ዋጋው አሁን በአሁኑ ሰዓት 32 ሺህ ብር ነው ማለት ነው። ኮምፎርት የለውም። ከውስጥ እንደዚህ መስታወትና ሱም መስቀያ ምናምን አለው። ብዙ ሸሚዞችን፣ ሱሪ፣ ጃኬት ምናምን መያዝ የሚችል ነው ማለት ነው። በሚያምር ሁኔታ ሰርተናል። አድራሻችን ወሎ ኮምቦልቻ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በዚህ በኩልም ያለው እንደዛው ነው። ይሄም ዲዛይኑም ያው ተመሳሳይ አይነት ዲዛይን ያደረግለት ማለት ነው። ከላይም ያለው ወንበር፣ በዚህ በኩል ደግሞ ለአንዳንድ ነገሮች ለካልሲ፣ ለተለያዩ ነገሮች ብለን 2 መሳቢያ አድርገንለታል ማለት ነው። በሚያምር ሁኔታ ሰርተነዋል ማለት ነው። ቀለሙ ሁሉም የአብዛኛውን ጊዜ የማያንጸባርቀው ፀሐይ ላይ ስለምናደርገው ነው ማለት ነው። ቤት ውስጥ ቢሆን የተለየ አቀባብ እንዲቀባ ነው ታውልን ነበር ማለት ነው። ኢንሻአላህ ቦታ ሲኖረን እናሳያችኋለን ማለት ነው። ኢንሻአላህ በቅርቡ እንደምትመለከቱ ከዚህ በኩል 2 ኮሜዲኖ አለ። ሜትር ከ20 አልጋ ናት ማለት ነው። ሌዘር በሚያምር ሁኔታ በተለየ ማቴሪያል ሰርተነዋል ማለት ነው። ቀለሙ ሁሉም በሚያምር ሁኔታ የተቀባው ማለት ነው። ማየት ማመን ነው። አብዛኛውን ጊዜ እንደዚህ ፀሐይ ላይ ስለሚሆን ያን ያህል ቀቡም አያስታውቅ ማለት ነው። እንደምትመለከቱት እዚህ ጋር ረከቦቱ ላይ ያስታውቃል ማለት ነው። ቀለሙ ተመሳሳይ ነው የአልጋውና የረከቦት። እነዚህ ደግሞ በመስታወት ነው ማለት ነው የተሰሩት። እነዚህ የመስታወት ናቸው። የዚህ ዋጋው የአልጋው በሜትር ከ20 30 ሺህ ብር ናት። እነዚህ ደግሞ እንትኖቹ 3 ሺህ ብር ናቸው ማለት ነው በጣውላው። እነዚህኛው ደግሞ በመስታወቱ ረከቦቱ 5000 ብር ነው ማለት ነው። በዚህ በኩልም እንደዚሁ ኮሜዲኖ አለው ማለት ነው የሚያምር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አድራሻችን ወሎ ኮምቦልቻ ነው ማለት ነው። የትኛውን ቦታ እናደርሳለን። እዘዙን። ወዳችኋለሁ፣ አከብራችኋለሁ። ጀማል ኖት ነቢ መጥራት አያቆምም። ጀማል ኖት ነቢ አንቱን አንደበቴ ጀማል ኖት ነቢ ያ ረሱላላህ ጀማል ኖት ነቢ ሀቢበል መህቡብ ጀማል ኖት ነቢ